D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ሰላም ዋጓን ፋሚሊ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ከች ብለናል። ቪዲዮ ከተመቻችሁ ደግሞ ሰብስክራይብ ደግሞ የሆነ ነገር ላስቸግራችሁና ማለት ነው። ቪዲዮ መተበስ የሆነ ሰው ፕሮሚስ ገብቶልኛል 1000 ሰብስክራይበር ገብተ ሞኔታይዝ ከሆነ አካውንት ዲጂአይ ኦስሞ ምናምን ፖኬት መተባሏን የቭሎጓን ካሜራ ገዛላለሁ ብሎኛልና ሰብስክራይብ አድርጉ ፕሊዝ በእናታችሁ። በአምስት ወር ውስጥ ነው ያለኝ። እንግዲህ እስቲ አራዳ ልጆች ተባበሩኛ በዚች አይ ይመቻችሁ። አባብዬ አቤት ልጄ፣ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማው ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት አሩስቶ ይሻል ነበር እንዴ? በጌታ ውጣልኝ። እሺ በህግ አምላክ። እንዴ አባብዬ፣ እሺ ኤልፎራ ነው ያበሻ ዶሮ ነው? ወደ ቤት እንድመለስ ነው እንዲያነሰው መለከብኝ አላለም። በስመ አብ አስባልኩ። አንተ ጭራሽ ሸዋርማ ጥሎ ነው ዶሮ ጥያለሁ ምናምን ቢለው። ኧረ በቃል ግን ትችላለህ። በቃኝ አይነህም አልፈልግም። ስጪኝ እንላካክላለሁ ካጠገብ ዞር በልልኝ። አዎ ማየት አልፈልግም። ሁለተኛ ሄድልሻለሁ። ተገላገሉ። አባቱ ነው የሚልሻው። ኧረ አልቻልኩም። ምን አባቱ ነው እንዳደረገብኝ ሁሌ እያየሁት ነበር። እያየሁት ስንት ሴት እንደጠቀሰ አንቺ አታይም ብሎ እንደዚህ ሲነካካሻል። ደግሞ የማይሆን ቦታ ለመንካት ይሞክራል። ስልክሽን ሊወስድብሽ ነው። ባለጌስ የመጨረሻ ባለጌ ሰው ደግሞ አንቺ እንዴት ነው የምታምሪው? አንቺ መሰለሽ ልጅ ነች። አለማየቷ የሚያምርባት የመጀመሪያ ሴት እኮ ነች። እንዴት እንደው እኔ ብልሽ እዚህ ቅርብ ናት ቤቴ። እዚህ ጋር ጥፍ ብሎ ነውና እዚህ አይደለም ሻይ ቡና እያልን እናወራ። በደምብ እናወራ። ደብሮሽ ደረስኩልሽ። ቀስ በዚች ጋር ቆይ፣ በዚች ጋር በጣም ሸወዳት ማለት ነው። በዚህ ልክ ሸወዳት። ኧረ እሷ ራሱ ሳልፈልግም ምናምን ትላለች እንዴ። ጀለስ ግን ይመቸው። ጭራሽ ቤቷ አልወሰዳትም በዚህ ጋር ምናምን ብለው። ኧረ የሰው ክፋት። ኧረ ተው ግን ይህች እናታችን እንግዲህ ምንድነው ያደረገችው? እንግዲህ ምን አይነት ቅንነት ነው? ሹፌሩን እንግዲህ ሳናደንቅ አናልፈም ማለት ነው። በቤታቸው እንግዲህ በኮሪደር ልማት መሀል ነው ይፈርስባቸዋል ማለት ነው። ከቤታቸው ኮሪደር ፊት ለፊት ኮሪደሩ ይፈርሳል። ከዚያ በኋላ መግቢያ መውጫ ያጣሉ ማለት ነው። ከዛ በኋላ ሹፌሩ ያደረገው ነገር እጅግ የብዙዎችን ልብ የነካና እንዲሁም ደግሞ ብዙዎችን ያነጋገረ ሆኗል። እናንተስ እንግዲህ ምን ትላላችሁ? እኔ ቪዲዮ ልጋብዛችሁ። እግዚአብሔርን ትችላለህ። ይሄ የጆዜሩ ሹፌር በጣም ጎበዝ ምርጥ ባለሙያ ነው። እግዚአብሔር እሱ ባይረዳቸው ምንም ማድረግ አይችሉም። እንዴትም ሊያልፉ ወደ ቤታቸው ሊገቡ አይችሉም። እና ሹፌሩ ይመቸው። አህያ በቀን ስንት እንቁላል ይጥላል? 7። ዛሬ ከማን ጋር ነኝ? ስምህ ማን ነው? ሙስቴ። አንተስ? ከይረዲን 9 ሲደመር 1 ስንት ነው? ተመልከቱት። ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም። 91 የዶሮ እርግዝና ስንት ወር ነው? 3 ወር። የዶሮ እርግዝና ስንት ወር ነው? 1 ወር። አፈር ከድሜላ ስለሚሰጣት ረገዘች ማለት ነው። አህያ በቀን ስንት እንቁላል ይጥላል? ይሄንማ አይሸወዱ እንዴ? 7። አቤቱ
እሺ ስክሪፕት ነው እንበል፣ አውቀው ነው እንበል፣ ምን እንበል? እሺ ተነግሯቸው ነው እንዲበሉ ተብሎ ወይስ ምንድን ነው? በዚህ ልክ እንዴ ሰው ልጅማ በዚህ ልክ እንትን አይደለም እንዴ ሊሳሳት አይችልም። በዚህ ልክ የሰው ልጅ እንዴ ስክሪፕት ምናምን ነው የሚሆነው። በቃ እንዲበል ተብሎ ነው እንጂ ወፍ እንዴ የሰው ልጅ አይሸወድም። በበኩሌ ማለት ነው። አይ እውነት ነው የምትሉ ከሆነ ኮመንት ላይ ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናት ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውቶ። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናት ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ትጠግባላችሁ ወይ አርቲስት? አረ በዚህ ልክማ አትስደቡ እንዴ! እንዲህ የሚያደርጉ ሰዎች አሉ። ግን እግዚአብሔር እኔ ለመጀመሪያ ጊዜ እንዲህ ያን ነገር ስሰማ፣ በኖርማል ላይፍ ላይ እንዲህ የሚያደርጉ ሰዎች አሉ። አረ እስቲ ካላችሁም እስቲ ኮመንት ላይ እንዲህ አድርጌያለሁ ምናምን ብላችሁ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ ምናምን አድርጉ። አረ ባካችሁ 500 ሰብስክራይበር እንግባ። ተው ቪዲዮን ግን ላይክ አድርጉት። በቃ እስቲ ለማበረታታት ያክል ማለት ነው። የሳይ እሺ እኔ ፍቅር እሺ እኔ ፍቅር እኔ ስታስተላ ምንድነው የኔ ፍቅር እኔ ማር አስተላ እና ፍቅረኛ አይደለች እንዴ? ምንድነው እናቱ ያቺን እኔ ፍቅር እኔ ማር ስተላ እንደዚህ አራንተ በእናት እንደዚህ አትበለ። ሁሉም ሴቶች አንድ አድርጉ። ኧረ በእናት እነሱ ራሱ አንድ ነን አትከፋፍለን ምናምን ብለው ቪዲዮ እንደዚህ እንዳይሰሩ እና እንደዛ ከሆነማ ታዲያ ማን ምናምን ታገባለህ እንዴ? ሴት አዲስ ልታገባ? ኧረ በእናት ያገባሽ ማግባት ወይ የሆነ ነገር ነው። ያኔ ቆንጆ ያኔ እናት ያኔ ወድ አያታር ላውን እኔ መሰለ ፊት ይዛ ተሰጠ ሰኮራ እባካችሁ ብላ መጀመር ሲጀመርበት በዚህ ፊት ቁጭ አንተ ምን ተመስላሽና በረም ጫማ ፊት አውትፊት ግን ምን እሺ ነው? ምን ማለት ነው? ሴቶች ውጭ የሚጠቀሙት ፊታቸው አንተ እስካሁን እኮ የሚመስለኝ ማለት ነው የውስጥ ልብስ ነበር የሚመስለው። ኧረ በእናትህ ጠይቅ በእናትህ ጫማ ፊት ጫሜስ እኔም ላቅልል ያው ዘለለ አንተ ራስ አልወድም ነበር ግራግሩ ነበር ደና መሰለ ጫማ ደግሞ አንቀ ነበር። ባለፈው ምን ነው በቀረጻ ማለት ሶል የበላችሁ እሱ ሶል ማን ጋር ነው? እኔ ማሽ እንዴ ኧረ ገኔ ቀልዱታል። ይመቻቸው እግዚአብሔር። ውስግብ ያሉ ሰዎች አውትፊት ደግሞ ፊታቸው ላይ የሚቀባቡት ነገር አላለም። አረ ተው በዚህ ልክ አራጭው ከ1 ሚሊዮን ብር በላይ የወጣበት ድልድይ ተመረቀም። በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳም ልዩ ስሙ በትግዳር በግዶ ቀበሌ ከ1 ሚሊዮን ብር በላይ በሆነ ወጪ የተገነባው የኮንክሪት ድልድይ ዛሬ በይፋ ተመርቆ ለአገልግሎት ክፍት መሆኑ ተነግሯል። ታዲያ ለድልድዩ ግንባታ መጠናቀቅ ከፍተኛ አስተዋጽኦ ላበረከቱና መዋጮ ላደረጉ አካላት የምስጋናና የምስክር ወረቀትም ተበርክቶላቸዋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን በኮሜንት አሳውቁን። ለተጨማሪ አዳዲስ ቪዲዮዎች የፕላስ ምልክቷን እየነካችሁ ፎሎ አድርጉ። $1 ሚሊዮን ራሱ አለመሆኑ በጣም ይገርማል። እንዴ እኔ መሰለ ድልድይ የዛ አካባቢ ነዋሪዎች ቁማር ነው የተበሉት። እግዚአብሔር 1 ሚሊዮን ብር በስማ በእንጨት አንዴ የሰሩት የሚገርም ነው። ጭራሽ የምስጋና ሰርተፍኬት ምናምን ይሰጣሉ። ያበደ ነው። ኢንጂነሩ ይችላል እግዚአብሔር። ሰላሳ ብሬ ሰላሳ ብር ግን አልተወደደም። ለነገሩ ጫማ ከሚበላሽ ምናምን በ30 ብር መሻገር ያበደ ነገር ነው። እነሱ የሚመቻቸው ስራውን የፈጠሩት ልጆችም 30 ብር ያው ትንሽ ብር ነው።
መሻገሩ ይሻላል። በዚህ 30 ብር ከፍለ ምናምን ወደምትሄድበት ቦታ መሄዱ የተሻለ ነው። ግን ስራ ፈጠራቸው ይመቻቸው። ጸዴ ሀሳብ። እኔ ዛሬ ደምደም እያለኝ ነው። በቃ ከነጋ ደምደም እያለኝ ነው። በቃ ጸብጸብ ነው የሚለኝ። አንተ አቴን ሰማኛ። ምክንያት ፈልጌ ነው የምመታ። አንተ ምክንያት ፈልጌ ረጋግጣለሁ። የእኔ ጌታ ብለህ አንተ እኔ ጌታ ነኝ እኔ ጌታ ነውኝ እና ምን አባ ነው ረግጣለሁ። ሰማኝ። እንዲህ እርግጥ ነው ማድረግ ልብሬ ነው የምቆመው። ሰማኛ እንዳትተኝ ከዚህ በኋላ በቃ መልስ ምናምን እንዳትመልስልኝ ከዚህ በኋላ ቁጭ በል። ተነስተህ ነው እና ምን አባ ተነስተህ ነው ጨፍር። እስኪሆን ምንጃርኛ ጨፍር። አልችልም እኔ አስለምድሃለሁ። ጨፍር አንተ እንዳትረግጥ ረግጣለሁ። ሰማኝ። ጨፍር ምንጃርኛ ጨፍርልኝ ያላለው። ኧረ ተው ግን ከስከሷ ያበደች ናት። ብራዘርየው ግን ታጣቂ ነው እንዴ? ጨፍር እያለ ያሰቃየዋል። ኧረ በእናትህ ተው። ልጁ ከስቷል እኮ ይሁት። ዛሬ ቪዲዮአችን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።